5, 4, 3, 2, 1. Nothing in this house. Every time I come in the kitchen, you in the kitchen. In the goddamn refrigerator. Eating up all the food. All the chicken. All the pig feet. All the collard green. All the hog maws. I want to eat some of them chitlin. I love pig feet. መብቶት ነው እንዴ? ማን ነው የሚከለክሉት? ምን እናምጥላቸው? እውነት ነው ይችላሉ። ጎበዝ ጨብጡኝ ይችላሉ። አዎ ዛሬ ጂም ተቀጠቀጠ ነው ለውጥ እንዴት ነው? አረቱ እኔ ተስፋ ቆርጫለሁ። ምንድነው? ምን ትላለች? እኔ ፈራታለሁ። በቃ ምንድነው? ግፋ ቢልም ቢበትም አይሆንም። አንተ ኮስታራ ይዳም እንደዚህ ተኮሳትራ እንዴት ነው? ኧረ በእናትህ ቆይ የምረን እሺ በቃ የትልቅ ትንሽ ልክም ቦይ ጡጦ ጣቢ ልክም ቦይ ቀፋፊ ልክም ቦይ ነጠር ጉረኛ ልክም ቦይ ዘራፋት ትንኩይ ልክም ቦይ የ40 ዓመት ድንግል ልክም ቦይ እንጀራ ጋገሪ ምናምን አለ። አረ እንጀራ መጋገር አይደለም ኤኒ ካይንድ ኦፍ ኩኪንግ ፓስታ መስራት እችላለሁ። አይ ቲንክ መቀቀሉን ነው እንግዲህ ሶሱን አይደል ውሃው እኮ ነው የሚቀቀለው አለው ከዛ 5 ደቂቃ ቀቅለው ብላሉ። አቃጥዬም አውቃለሁ። ፓስታ ያ ስለዚህ ያ እንደ ፓስታ እኮ ሊቃጠል አይችልም እኮ ይችላል። አይ ፕሮሚስ ዩ ውሃው አልቆ ነው ውሃው አልቆ ረስተሽ ነው ታዲያ አሁን በቲቪ ጠራኸኝ አሁን ና ቁጭ በል ምን ልሁን ነው የሚለው ሲያስተካክሉ ምንድነው? ኢሜል ፓስወርድህን ነው የሚጠይቀው። ሙላው ምኑ ኢሜል ፓስወርዱ ሙላልኝ። እኔ አባዬ ኢሜል ፓስወርድህን አላውቀውማ። ምን ማለት ነው? አላውቅም ማለት አላውቀውማ። አባዬ እኔ አይደለም ያወጣውልህ አይደል እንዴ? እኔ እኮ በግዱ በገዛ እጄ እኮ ነው የምቃጠለው። ራሴ እየጠየቅኩ እንዴት ነው የአባትህን ኢሜል አካውንት ማታውቀው? እኔ እንዴት ላውቅ እችላለሁ? ኢሜል አካውንትን ያልከፈትኩልህማ። እንዴ ሙኩት አንተ እየተሟገትከኝ ነው። ለዚህም በቃ ሰማኛለህ። አምጣው ስልኩን አምጣ ስልኩን ታኛለህ። ደግሞ ነገ የሽፈራው ልጅ የ9 ዓመቱ ልጅ ሲያስተካክለው ስልኬን ታየዋለህ። አለጎርጉሮ እንዳያበላሽብህ ዝም በል። ካንተ ይሻላል። በትምህርቱ ራሱ ጎበዝ ነው እሱ። ቆዳ አንቺ ተሻለሽ? አሁን ለአራተኛ ጊዜ ነው ሳስመልስ ከሆን በኋላ በእናትሽ በቃ ልጠጣ ስል ራሱ ከልኪኝ። እኔ መጠጥ በደረሰበት መጠጣ አልፈልግም። እንዴ ስትጠጪ ደግሞ ታስቸግሪያለሽ እንጂ በስመ አብ በወልድ ምንድን ነው ደግሞ ያስቸግሩ? አንቺ ማታ ያለሽው አታስታውሽም እንዴ? ክለብ ገባን ጠጣን በጣም ስጨፍር አስታውሳለሁ። በቃ መጣን ወደ ቤት እንዴ እንደዛ አይደለም የተፈጠረው። ይኸውልሽ ምን አደረኩ? ትናንትና የሚመችሽ ልጅ ነበር አስታውሽ? አናገርኩት። ኧረ እንደው ነው ምንድን ነው የሚሻለኝ? አናገር ቢሆን በምን እድልሽ እንዴ ከሆነ ቀሽን ጋር ነበር ቀጥታ ይልሽ ልዩሻን በጥፊ ምን አርጋሽ እንደሆነ አላውቅም። መጣኋት ከዛ እሱን ደግሞ ያሹና እገልሃለሁ ዛሬ አብረኸኝ ነው የምትሄደው። ከዛ ቢላ ወጣሽበት አውቀሽ ነው አይደል? እናቴ ተሞት እየቀለድኩ አይደለም። ከዛ ብቻ ቢላ እኔ ምን አውቃለሁ ቢላው እንዴት እንዳመጣሽ ከዛ እሱ ተደብቆ እንደምንም ሄደ። ከዛስ ደግሞ ሌላ ምን አደረኩ? አንቺ የሆነ ሳለ ጋርድ ካለ በደምኩ ብለሽ እንዴ አውቀሽ ነው ላውቀሽ ነው። እኔ እናቴ ትሞት እየቀልዳለሁ። ጋርድ ነኝ አንቺ እንደዚህ እኔ ደግሞ ልጅ ይገልሻለሁ ብላ ከሷ ጋር ደባደብኩ ነበር። አሁንማ ክለብ ራሱ ለጥፎሻል። ልጅ እንዳትገባ ተብሻለሁ። የምር ዋርኒንግ ላይ ነሽ እንዳትገቢ ተብሽ ተጠርሻል። ፎቶሽ ራሱ ብያጮበት መሰለሽ
ከባድ እንግሊዘኛ ነው የተናገርሽው። አስደንግጠሽዋል እኮ። እኔ እኮ በሳጭ ከባባድ እንግሊዘኛዎቹ ከየት እንደሚመጡልኝ አላውቅም። ሰላም የኔ ቆንጆ፣ እንዴት ነሽ የኔ ፍቅር? ሰላም ነው። እንኳን ለፋሲካ በዓል በሰላም አደረሰሽ። አውቃለሁ እንዳደውል ምናምን ብለሽ ነበረ፣ ግን በትንሳኤው ታረቁ ተዋደዱ ነው የሚለው ቃሉ አይደል እንዴ ማሪ? እና ደግሞ በጣም እያሰብኩሽ ነበረ ከምነግርሽ በላይ። በጣም ነው የምወድሽ የኔ ቆንጆ። እኔ አሁን ጾም ስለተፈታ ምናምን አይደለም፣ የምር ናፍቀሽ የኔ ፍቅር። በጣም ትመችኛለሽ፣ በጣም እወድሻለሁ። ይሄን ቮይስ እንዳየሽው ደውይልኝ የኔ ማረ።